በትንሹ በቀን 2000 በሳምንት 14000 በወር 60000 ብር የሚያስገኛችሁ አሪፍ አፕ ነው። ተጠቀሙበት እላለሁ። ያው ቴሌግራም ላይ ሊንኩን ልኬላችኋለሁ። በዛ ሊንክ መሰረት ትገባላችሁ። መጀመሪያ ወደ አካውንቱ ስትገቡ መጀመሪያ ወደ ዳውንሎድ ውስጥ ያስገባችኋል። ቀጥታ ዳውንሎድ ትላላችሁ። ፕሌይ ስቶር ላይ ቀጥታ ይወስዳችኋል። ያ ፕሌይ ስቶር ላይ የወሰዳችሁን አካውንት ቀጥታ ትገቡና ፕሌይ ስቶር ላይ ኢንስታይል ታደርጉታላችሁ። ቀጥታ ኢንስታይል ካደረጋችሁት በኋላ የሚመጡላችሁ ፎርሞች ይኖራሉ። እነዛ ፎርሞች የመጀመሪያው ሎጊን ማድረግ ነው። ሎጊን ታደርጋላችሁ። የራሳችሁን ስም ትጽፋላችሁ። ከጻፋችሁ በኋላ የተወለዳችሁበትን ወር ዓመተ ምህረት ትጽፋላችሁ። ከዛ በኋላ ጾታችሁን ትጽፋላችሁ። ወንድ ወይም ሴት ብላችሁ ስታርት ትብላላችሁ፣ ትጀምራላችሁ። ከዛ በኋላ ምን ያመጣላችኋል? ቀጥታ ወደ ፕላትፎርሙ ያስገባችኋል። ያ ፕላትፎርም የመጀመሪያውን የምታገኙት ላይቭ የሚል ምልክት ይኖራል። መጀመሪያ ወደ 5 አይነት ከታች የሚዘረዘሩላችሁ እንትኖች አሉ። ከነዛ ውስጥ የመጀመሪያው ላይቭ ነው። ላይቭ ምን እንደሆነ ያው ቀስ እያላችሁ ትረዱታላችሁ። ችግር የለም። ኢንቦክስም ማውራት እንችላለን። ምን እንደሆነ በደንብ እንረዳለን። ግን ዛሬ ሬጂስተር ልታረጉ ስለሆነ ሞር ሬጂስተሩ ላይ በደንብ እናያለን ማለት ነው። የመጀመሪያው ላይቭ ነው የምታረጉት። ላይቭ ነው የመጀመሪያው ይመጣላችሁ። ከዛ ሁለተኛው ደግሞ ፓርቲ የሚል ይመጣላችኋል። ሶስተኛው ሜሴጅ እቺ ከልክ ምልክቶቹ 1 2 3 4 5 ከዛ የመጨረሻው ዋጋ ያለችዋን ወይም ደግሞ ይሄ የሆነች አሻንጉሊት ክብ የሆነ ጭንቅላት ያላት አሻንጉሊት እዛ ውስጥ ትገባላችሁ። እዛ ውስጥ ትገቡና ምን ታረጋላችሁ? መጀመሪያ አካውንታችሁን ፌስ እንትናችሁን ስጡ ይላችኋል። ወይም ደግሞ አካውንታችሁን ለመክፈት መጀመሪያ እንትን በሉ የሚላችሁ ቦታዎች ይኖራሉ። ለምሳሌ ፎቶ አስገቡ የሚላችሁ ቦታ ይኖራል። ምክንያቱም ፎቶ የምታስገቡት ያን አካውንት ከናንተ ውጪ ሌላ ሰው መጠቀም ስለሌለበት፣ ምክንያቱም ገንዘብ የሚገባላችሁ በእናንተ አካውንት ነው ወይም ደግሞ በእናንተ ነው። ሌላ እስካም እንዳትደረጉ ወይም በአጭበርባሪዎች እንዳትመቱ የግድ ይሄ እንትን ይላችኋል። መጀመሪያ ፎቶ አስገቡ ይላችኋል። ፎቶአችሁን በስትክክል ከምንድን ነው የሚባለው ከአንገታችሁ በላይ ነው ሞሮ የሚፈልጉት። እሱን ታረጋላችሁ። ከዛ ፌሳችሁን አሳዩ ይላችኋል። ምክንያቱም ፊት የሚጠቅማችሁ ለምሳሌ ባይናንስ የምትጠቀሙ ከሆነ የምታውቁ ከሆነ ስለ ባይናንስ ላይም ፊት ያስፈልጋል። ምክንያቱም አካውንታችሁ ሌላ ሰው መጠቀም የለበትም። እናንተ ናችሁ ልትጠቀሙት የምትችሉ። ምክንያቱም በእናንተ አካውንት ሌላ ሰው መግባት ስለሚችል፣ ስለዚህ እንደዛ እንዳይሆን ደግሞ ሞር ፊታችሁ ሲገባ ግን በዛ ፊት መሰረት ነው ያ አካውንት የእናንተ ነው። ማንም አጭበርባሪ እንኳን ቢመጣ የእናንተ ፊት ስለገባ ማንም አጭበርባሪ እንትን አይላችሁም ማለት ነው። ያ ነው ሌላኛው ይሄ ከሃይማኖት ይሄ ከኢሉሚናቲ 666 ምንም የሚያገናኘው ነገር የለም። ጭራሽ ምንም እንደዛ አይነት የሚንጸባረቅበትን ቦታ አይደለም ይሄ። እና ደስ የሚለው ይሄ ምንድነው? ምንም አይነት ኢንቨስት ከናንተ አታረጉም። ብር ይሄን ያህል አስገቡ ምንም የለም። እናንተ ብቻ መስራት ብቻ ነው በቃ ያላችሁ ማለት ነው። ለምሳሌ ሞር ሴቶች ላይ ነው ሞር ይሄ ላይቭ የሚጠቅመው፣ ግን ወንዶች ናቸው ደግሞ ሞር ደግሞ በደንብ እየሰሩ ያሉ ሴቶች ላይቭ መግባት ይችላሉ ገና አሁን እንደከፈቱ። ወንዶች ግን አሁን ላይ ላይቭ መግባት አይችሉም። ሌቭል 5 የሚባል አለ። እሱን ግን ለመግባት በጣም ቀላል ነው። እስከዛ ድረስ መግባት ይችላሉ። ሌላኛው ይሄ ፕላትፎርም ደግሞ በጣም አሪፍ የሚሆነው ምን ላይ ነው? ፖይንት እና ኮይን የሚሉ አሉ። ሁለቱም ምንድን ናቸው? ፖይንት እና ኮይን የምንላቸው ብር ናቸው እነዚህ። ለምሳሌ እኔን ስናየው አሁን የከፈትኩት አቬሌብል ፖይንት 1616 ነው አሁን ላይ ያለኝ። ያንን እስኪ ዊዝድሮዋል ነው የምንበለው። ዊዝድሮ አሁን ስንት አለኝ? 0.16 አለኝ ወይም ወደ 0.16 ዶላር። ይሄ በዝም ብዬ አሁን ስለከፈትኩ ብቻ ሞር እንደዚህ ሰዎችን እንትን በማለት ምናምን የመጣ ነው። 0.16 ዶላር ይኖራል። ግን ይሄንን ኤክስቼንጅ ማድረግ የሚቻለው ስንት ኮይን ስደርስ ነው? 100,000 ኮይን ሚኒመም ዊዝድሮ 100,000 ወይም ደግሞ 10 ዶላር ስደርስ ይሄንን ነገር ዊዝድሮ ማድረግ ይቻላል። 100,000 በጣም ቀላል ነው፣ ይገባል። ሰዎች የምታውቁ ሰዎች ካላችሁ ኢንቫይት በማድረግ አብሶ ሞር ሴቶች ላይ ስለሆነ ሴቶች ላይ ሞር ጊፍት ስለሚሰጥ ሴቶች ሞር ለምሳሌ በእናታችሁ በእህታችሁ ምናምን እንትን እያላችሁ ከፍታችሁ ሞር ከተጠቀማችሁ ትጠቀሙበታላችሁ። የምታውቋቸውን ጓደኞች እንዲከፍቱ ካደረጋችሁ ሞር ትጠቀማላችሁ። ሌላው ደግሞ ይሄ አፕሊኬሽን በጣም አሪፍ የሆነው አርፔመንት ሜትር ላይ ስንመለከት ብዙ አይነት አለ። እነ ኢቤይ፣ ዩኤስዲቲ፣ ባይናንስ፣ ፓይኖር፣ ቴሌብር፣ ኮሜርሻል ባንክ ኦፍ ኢትዮጵያ፣ አዋሽ ባንክ፣ አቢሲኒያ ባንክ እነዚህን ሁሉ የያዘ ነው። ስለዚህ ከኢትዮጵያ ንግድ ባንክ የሚሰራ ነው ይሄ ድርጅት ማለት ነው። ምንም እስካም አይደለም፣ ምንም ማጭበርበር የሌለበት ነው።
እስካሁን እንግዲህ ብዙ ሰዎች እያወጡበት ነው። እስከ 700 እስከ 800 እስኪ ገብታችሁ ሁላ ሰርች አድርጉ ዩቲዩብ ላይ ሞር ፖፕ ላይቭ ብላችሁ ወይም ቲክቶክ ላይ እስኪ ገብታችሁ የሸረፍ ሚዲያን ተመልከቱ በደንብ። ሰው አቀርቅሮ በጣም እየሰራ ነው። ሰው ግን ተሸውዷል። ሞር ሰው ምንድነው አሁን እየፈለገ ያለው ኢንቨስት የሚደረግበት የሆነ ብር ይሰጣል፣ የሆነ ብር አስገቡ ከዛ እንደዚህ ሆኖ ይወጣላችኋል ይባላል። ሰው አሁን ሰው እየተጭበረበረ ያለው እንደዚህ አይነት ስካም ላይ ነው። ሞር እንደዚህ አይነት ኢንቨስት የሚያስወጣችሁን ነገር ባሰሩ ሞር እመርጣለሁ። እንደዚህ ግን ቀለል ያሉ ስራዎችን እንድሰሩ እመርጣለሁ። ሌላኛው እዚህ አፕሊኬሽን ላይ ሪዋርድ የሚል አለ። ሞር እዛ ላይ ብሰሩ ደግሞ አሪፍ ነው። ሪዋርድ የቀን ታስኮቻችሁ እዛ ላይ ያሉ ለወንዶች ማይክ መቀመጥ ፓርቲ ምናምን እነዚህ ሌላ ቪዲዮ እንሰራበታለን። አሁን ላይ ዋና የምንሰራው ማይ ኤጀንሲ የምትል ከስር አለች። ማይ ኤጀንሲን እሷን ትነካላችሁ። ከዛ የኤጀንሲ ኮድ ይላችኋል። እኔ ምደግፋችሁ አሪፍ ኤጀንት ይሆነኛል ብላችሁ የምታስቡትን ሞር ብትመርጡ ላሉ። አሁን እኔ ላማረጣችሁ አልችልም። ምክንያቱም የኔን ሰውዬ ብላችሁ አይ ቲንክ ላትወዱ ትችላላችሁ። ግን እኔ እሺ የኔን እነግራችኋለሁ፣ ችግር የለም። የኔ ዘውዱ ይባላል። አካውንቱን ልንገራችሁ ሞር መግባት የምትፈልጉ ከሆነ 45 04 91 03 ይሄ ነው ኤጀንት። ይሄን አስገብታችሁ መጠቀም ትችላላችሁ። ተጠቀሙበት። ያው ግን ጊዜያችሁን ሌላ አልዋል እንትን ላይ ባታጠፉ ደስ ይለኛል። እዚህ ላይ በሰሩ ሞር ብር ነው ኢንካም የምታረጉት። በጣም ብዙ ሰዎች የሚገርማችሁ በጣም እየሰሩ ነው። ይሁ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ላለው ያው ብዙ ወሬ አላብዛ። እንግዲህ ብዙ ስራዎችን ሰራለን፣ ኢንቦክስ ላይ እናወራለን። ስለ አፑም በደንብ ደግሞ በሌላ ዩቲዩብ ላይ ምናምን ደግሞ በደንብ መልካም ምሽት እላለሁ። ደህና ደሩ።